ነቢይ ሱራፌል ደምሴ ታላቅ የሰብአዊነት ታሪክ ሰራ። በደቡብ ፈር በመካከለኛው የደቡብ ኢትዮጵያ ክልል በምትገኘው የሆሳዕና ከተማ ሰሞኑን ኮንፈረንስ ለማካሄድ በዝግጅት ላይ እንዳለ በፕሬዘንስ ቲቪ እና በተለያዩ የሚዲያ አማራጮች ሲያቀርብልን እንደነበር ይታወሳል። ሆኖም ግን በደቡብ ክልል የሆሳዕና ከተማ የምትገኘው የማርያም ቤተክርስቲያን ዓመታዊ ሆሳዕናን በሆሳዕና በሚል ርዕስ ያዘጋጀችውን በዓል በሳምንቱ በመጋጨቱና በሁለቱ የፕሮግራም ሂደቶች መካከል ያለው የቦታ ርቀት በቅርብ ርቀት ስለሆነ መረባበሽ እንዳይኖርና በመተሳሰብ ላይ የተመሰረተ የፕሮግራም ለውጥ እንዲያደርጉ ጥሪ ማስተላለፋቸው ይታወሳል። በዚህም የተነሳ ነቢይ ሱራፌል ደምሴ የሚመራት የፕሬዘንስ ኦፍ ጋድ ቤተክርስቲያን የፕሮግራሙን ጊዜ በአንድ ሳምንት ወደ ኋላ በማሸጋሸግ ለማርያም ቤተክርስቲያን በዓላቸውን እንዲያከብሩ በከፍተኛ አክብሮት ማስተናገዳቸው ይታወሳል። ከዚህም የተነሳ በደቡብ በማዕከላዊ ክልል የሚገኘው የስልጠና ሆሳዕና አገረ ስብከት መሪ የሆኑት ቀሲስ ለፕሬዘንስ ኦፍ ጋድ ቤተክርስቲያን የምስጋና ደብዳቤ ጽፈዋል። እኛም ይሄንን ሰምተን ጌታ ኢየሱስ ክርስቶስን በምድር ላይ በነበረበት ጊዜ መተሳሰብን እንዳስተማረ፣ ፍቅርን እንዳስተማረና እውነትን በፍቅር በመተሳሰብ ወንጌልን አብሮ መስራት እንደሚገባ አጽንዖት በመስጠት ይህ አይነት ተግባር ሊበረታታ የሚገባና በሁሉም ሃይማኖቶች ዘንድ ሊለመድ የተገባ ነው ለማለት እንወዳለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ልታደርግ ያሰበችውን በዓል በሰላም አድርጋ በቀጣይ ደግሞ ከነቢይ ሱራፌል ጎን እንደምትቆምና እርዳታውን እንደምታደርግለት አሳውቋል። በዚህም ውስጥ የማዕከላዊ ክልል የጸጥታ ዘርፍ ኃላፊዎችና የሆሳዕና ከተማ የጸጥታ ዘርፍ ኃላፊዎች ተሳትፎ እንዳደረጉ ከቦታው የደረሰን መረጃ ያመለክታል። ተባረኩ። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።